እንኳን ወደ ዓለም ታዋቂዋ ከተማ ኒውዮርክ በደህና መጡ። ይህ ከተማ በብርሃናማ ህንፃዎች፣ በባህላዊ ብዝሃነት፣ በኢኮኖሚ ኃያልነትና በታሪካዊ ቦታዎች የተሞላ ነው። ከታይም ስኩዌር እስከ ሴንትራል ፓርክ፣ ከዋል ስትሪት እስከ ብሩክሊን ብሪጅ ኒውዮርክን አሜሪካን በሰው ልብ እንድትቀር ያደረገ ከተማ ነው። ዛሬ በዚህ ቪዲዮ ውስጥ ከተማዋ እንዴት እንደተቋቋመች፣ እንዴት ወደ ዓለም ማዕከል እንደተሸጋገረችና ለምን በዓለም ሁሉ የተስፋና የድል ምልክት እንደሆነች እንመለከታለን። በአምስት ቦሮዎች የተቋቋመች ስትሆን ከአምስቱ አንዷ ደግሞ ማንሃተን ትባላለች። ማንሃተን የኒውዮርክ ልብ፣ የኢኮኖሚያዊ ታሪካዊና ባህላዊ ማዕከል ነች። እንግዲህ የሚጎበኙ ወይም ደግሞ የቱሪስት ዴስቲኔሽን የሆኑ ቦታዎች ልክ እንደ ታይም ስኩዌር፣ ሴንትራል ፓርክ፣ ዋል ስትሪት እና ኤምፓየር ስቴት ኦፍ ቢልዲንግ ናቸው። ፈጣን ህይወት፣ ትልቅ ህዝብ፣ የዓለም ኢኮኖሚያዊ ማዕከል የሆነች ቦታ ነች ማንሃተን። እንግዲህ በዚህ በማንሃተን ዓለም ላይ ካለው አሁን የነጻነት ምልክት ተብሎ ከሚወሰደው ሐውልት አንዱ የሆነው ስታቹ ኦፍ ሊበርቲ በዚህ በማንሃተን ይገኛል ማለት ነው። እንግዲህ ይህ ስታቹ ኦፍ ሊበርቲ በ1886 ከፈረንሳይ ወደ አሜሪካ በስጦታ የተሰጠ ነበረ። ይህ ሐውልት የነጻነትን፣ የዲሞክራሲና የባርነትን መጥፋት ለመታሰቢያነት የተሰራ ነው። ቅርጹን የሰራው የፈረንሳዊ ባለሙያ ፌዴሪክ ባርቶሊ ነው። የውስጡን ቅርጽ ደግሞ መዋቅር የሰራው የኤፍል ግንባታ ባለሙያ የሆነው ጉስታቭ ኢፍል አቀናበረው ማለት ነው። በቀኝ እጇ የያዘችው መብራት እንግዲህ የነጻነት ብርሃን ነው ይላሉ። በግራ እጇ የያዘችው መጽሐፍ ደግሞ በአሜሪካ ነጻነትን መግለጫ ነው ተብሎ ይታሰባል ማለት ነው። እንግዲህ ማንሃተን በኒውዮርክ ውስጥ ያለች አንዷ ቦሮ ብትሆንም ማንሃተን ደግሞ የራሷ የሆኑ መንደሮች አሏት ማለት ነው። ልክ እንደ ሃርለም፣ አፐር ኢስት ሳይድ፣ አፐር ዌስት ሳይድ፣ ሚድታውን፣ ላወር ማንሃተን፣ ቻይና ታውን፣ ሊትል ኢጣሊ እያልን እንጠራቸዋለን። እንግዲህ እነ ሃርለም የምንላቸው የጥቁር አሜሪካውያን ባህል ማዕከል ወይም ደግሞ የጃዝ ሙዚቃ መነሻ ነው ማለት ነው ሃርለም የሚባለው ሰፈር። አፐር ኢስት ሳይድ ደግሞ የባለጠጋ መኖሪያ ቦታ፣ ሙዚየሞች ብዙ ያሉበት ቦታ አፐር ኢስት ሳይድ የሚባለው መንደር ነው። አፐር ዌስት ሳይድ ደግሞ የቤተሰብ መኖሪያዎች ወይም ደግሞ ልክ ሴንትራል ፓርክ አጠገብ ያለ ቦታ ነው ማለት ነው። ሚድታውን ታይም ስኩዌርን፣ ኤምፓየር ስቴት ቢልዲንግ ያሉበት ነው። ኤምፓየር ስቴት ቢልዲንግ ማለት ስታቹ ኦፍ ሊበርቲ ያለችበት ቦታ ማለት ነው። እነዚህን የያዙ ቦታ ሚድታውን እንለዋለን። ላወር ማንሃተን ላይ ደግሞ እንደነ ዋል ስትሪት እና የንግድ ቦታዎች ላወር ማንሃተን ላይ ነው ያለው። ቻይና ታውን ደግሞ የቻይና ባህል በሙሉ የተሞላ ነው። በቻይና ባህል የተሞላ መንደር ነው ወይም ደግሞ ቻይና ባህሎች ያሉበት ቦታ ደግሞ ቻይና ታውን እንለዋለን። ሊትል ኢጣሊ ደግሞ የጣሊያን ባህልና ምግብ ያለበት ቦታ ሊትል ኢጣሊ እንለዋለን ማለት ነው። ሁለተኛው የኒውዮርክ ቦሮ ደግሞ ብሩክሊን ነው። ብሩክሊን በባህላዊና በህዝባዊ ብዛቱ አንደኛው የኒውዮርክ ቦሮ ያስብለዋል። በብሩክሊን ውስጥ ያሉ የቱሪስት ዴስቲኔሽን ቦታዎች ደግሞ እንደነ ብሩክሊን ብሪጅ፣ ኮኒ አይስላንድ እና ፕሮስፔክት ፓርክ ናቸው። ከ1898 ዓመተ ምህረት ድረስ ራሱን የቻለ ከተማ የነበረ ቦታ ቢሆንም ከዚያ በኋላ ግን ከኒውዮርክ ጋር ተቀላቅላለች ማለት ነው። የሂፕሆፕ የትውልድ ቦታ ዘ ብሮንክስ እንግዲህ በሶስተኛ ደረጃ የኒውዮርክ ከተማ ቦሮ ሆና ትገኛለች ማለት ነው። እንግዲህ ብሮንክስ በኒውዮርክ ውስጥ በመሬት ላይ የተመሰረተች ብቸኛ ቦሮ ናት ማለት ነው። እንግዲህ የራሷ የሆኑ የቱሪስት ዴስቲኔሽን ያሏት ቦሮ ነች። እንግዲህ ከነዚህ የቱሪስት ዴስቲኔሽን ቦታዎች አንዱ እንደ ያንኪን ስታዲየም፣ ብሮንክስ ዙና ቦታኒክ ጋርደን ናቸው ማለት ነው። እንግዲህ ሂፕሆፕ የተወለደው በዚሁ በብሮንክስ ከተማ ነው ማለት ነው። ብሮንክስ 4 የራሷ የሆኑ መንደሮች ያላት ናት። እነሱም እነ ሳውዝ ብሮንክስ፣ ሪቨር ዳሌ፣ ፎርድሃም እና ሞትሃብን ናቸው ማለት ነው። በመሬት መጠኗ ትልቋ ቦሮ በዓለም ላይ ያሉ ህዝቦችን አቅፋ የያዘችው ኩዊንስ በአራተኛ ደረጃ የኒውዮርክ ቦሮ ሆና የምትጠቀስ ሲሆን የራሷ የሆነ የቱሪስት ዴስቲኔሽን ያላት ቦሮ ነች ማለት ነው። እንግዲህ ፍላሽንግ ሚዶ ፓርክ፣ ሲቲ ፊልድ፣ JFK ኤንድ ላጋርዲያን ኤርፖርት ደግሞ በኩዊንስ ያሉ የቱሪስት ዴስቲኔሽኖች ናቸው ማለት ነው።
ኩዊንስ እንግዲህ በዓለም ላይ ያሉ ህዝቦችን አቅፋ ያዘች የአሜሪካ ቦሮ ናት ስንል በምክንያት ነው። ያሏት 4 መንደሮች የዓለምን ህዝብ አቅፋ የያዘች መሆኗ ማረጋገጫ ነው። የመጀመሪያው እንግዲህ መንደሯ ፍላሺንግ ይባላል። በፍላሺንግ ውስጥ የሚኖሩ እንግዲህ ትልቅ የእስያ ማህበረሰብና የኮሪያና የቻይና ባህል የያዘ ማህበረሰብ የሚኖርባት ቦታ ነው ማለት ነው። ሁለተኛ መንደሯ አስትሮያ ይባላል። የግሪክን ባህልና ሙዚቃዎችን፣ ቲያትር፣ የግሪክን ህዝብ ጨምሮ በስፋት የያዘ መንደር ነው። ሶስተኛው ሎንግ አይላንድ ሲቲ ይባላል። ዘመናዊ ህንጻ ያለበት ቦታና ለማህናተብ ቅርቡ መንደሯ ነው። አራተኛው ጀማይካ ይባላል። ይህም የትራንስፖርት ማዕከል ይሁንና የጀማይካ ማህበረሰቦች የሚገኙባት መንደሯ ነው ማለት ነው። በጸጥታ የተሞላውና የቤተሰብ መኖሪያ መንደር የሆነው ስቴትን አይስላንድ። አምስተኛው የኒውዮርክ ቦሮ የሆነው ደግሞ ስቴትን አይስላንድ ይባላል። ኒውዮርክ ከተማ እንግዲህ 4 የአየር ንብረት ያላት ሲሆን የመጀመሪያው ክረምት ነው። ክረምት እንግዲህ ከዲሴምበር እስከ ፌብሩዋሪ ሲሆን በጣም ቀዝቃዛ እንግዲህ ከ0 ዲግሪ ሴልሺየስ በታች ነው። እንግዲህ በማንሃተንና በብሮክስ ያሉ ቦሮዎቿ ላይ ደግሞ የበረዶ ዝናብ ብዙ ጊዜ ይወርዳል። ሁለተኛው የአየር ንብረቷ ደግሞ ጸደይ ይባላል። ጸደይ እንግዲህ ከማርች እስከ ሜይ ያለ ሲሆን ቀዝቃዛና ሙቀት የተቀላቀለበት ነው። በሴንትራል ፓርክ ላይ የአበባ እድገት የሚታይበት ጊዜ ነው ማለት ነው። በጋ እንግዲህ ከጁን እስከ ኦገስት ነው። በጣም ሞቃት ሲሆን እንግዲህ የሙቀት መጠኑ ደግሞ ከ30 ዲግሪ ሴልሺየስ በላይ ይደርሳል ማለት ነው። አራተኛው መኸር ነው። መኸር እንግዲህ ከሴፕቴምበር እስከ ኖቬምበር ሲሆን የተደባለቀ ሙቀትም ቅዝቃዜም ያለበት አየር ሲሆን የዛፍ ቅጠሎች ቀለም የሚቀየርበት